ለገዛ ልጁ የማይራራ የገዛ ልጁን አይምሮ የ4 ዓመት ከ7 ወር ልጅ እናቷን አጸያፊ ስድብ እንድትሰድብ የሚያስተምር አባት ያደለው አባት መልካም አባት ልጁን ፊደል ያስቆጥራል። ልጁን ብዙ ነገር ያስተምራል። እሱ ቁጭ አድርጎ ልጁን ስድብ እናትሽን እንደዚህ እያልሽ ስደቢ ብር አላከችልሽም እያለ ልጁን ከልጅነት የብር ወዳጅነትን ብር ያልሰጣትን ሰው መውደድ እንደሌለባት አጸያፊ ስድቦችን እያስተማረ የሚያሳድግ አንቺ ፈጣሪ ምን ያህል ቢወደኝ ነው ከእንደዚህ አይነት ሰው በጊዜ የገላገለኝ ባንድ ልጅ የገላገለኝ አትይም? እኔ በጣም አሳዘነችኝ። አሁን አብራው ያለችው ሴት ይብላኝ ለሷ። አንቺስ ወጥተሻል ከዚህ ህይወት፣ አንቺስ ተገላግለሽዋል ይሄን ሰውዬ። ይብላኝ አብራ ላለችው ምን አይነት አሳር እያየች እንደሆነ ዛሬ ደግሞ ቆማ አንቺን እንዲህ ሲያረጋግሽ ስታይ ነገ እሷን ይባስ እንደሚያረጋት ስታቅ ምን አይነት ሰላም ይኖራታል? አንቺ እኮ በጣም እድለኛ ነሽ፣ ተገላገልሹ። ወሰደችልሽ። በጣም ልታመሰግኛት ይገባል ከዚህ ሰውዬ የገላገለችሽን ሴት። አንቺ ጥሩ እናት ከሆንሽ በጊዜ ገብተሽ ልጅሽን ከእንደዚህ አይነት ግዴለሽ አባት ልጁን ስድብ ከሚያስጠና አባት ልጅሽን ገላጊያትና በፍቅር ጥሩ ስነ ምግባር ያላት ልጅ አሳድጊ። ነገ በጣም መጥፎ ልጅ ነው የምትሆነው ልጃችሁ። ዛሬ በጊዜ ሄደሽ ካላዳንሻት ሂጂ ልጅሽን አድኝ ከእንደዚህ አይነት አባት። ይህንን ነው የምነግርሽ። ነገ እንዳትጸጸች። ነገ ባለጌ ልጅ ሆና ከማንም ጋር ማትኖር ልጅ ሆና እንዳታገኛትና እንዳታዝኝ። የዛኔ እኔ ገብቼ በደረስኩላት ኖሮ እንዳታይ እመኚ። እንዳይቆጭሽ እንዳያልፍብሽ እድሜዋ። አሁን 7 ዓመት ደረሰች አይደል? ስለዚህ ቶሎ ግቢ። ምንም ሀብት ንብረት ስትይ ጊዜሽን አታባክኝ። ልጅሽ ካንቺ የምትፈልገው ጊዜና ፍቅር ነው፣ ሀብት ንብረት አይደለም። ሀብት ንብረቱ አንቺ ጥሩ ትምህርት ካስተማርሻ በጥሩ ነው ስለ ምግባር ካሳደግሻት ራሷ ነገ ሰርታ ታገኘዋለች ሀብትና ንብረት። ሂጂ የእናትነት ግዴታሽን ተወጪ፣ የእናትነት ኃላፊነትሽን ተወጪ። አለቀ። ልጅሽን አድኛት፣ ነገ እንዳትወቅስሽ። አንቺ ነሽ እንደዚህ አይነት ሰው ላይ ጥለሽኝ እንደዚህ አይነት አስተዳደግ ያደግኩት። ትናንትና አንቺ በጊዜ መተሽ አድነሽኝ ቢሆን ኖሮ ዛሬ እንደዚህ ባለጌ ተሳዳቢ መንደሬ ሆኜ ከማንም ጋር መኖር አያቅተኝም ነበር። ዛሬ እንደዚህ መሀይም አልሆንም ነበር እንዳትልሽ ልጅሽ ነገ። ሂጂና ልጅሽን አሳድጊ፣ የእናትነት ኃላፊነትሽን ተወጪ። ገንዘብ ስታሳድጂ እንዳታመልጥሽ ልጅሽ። ይህንን ነው የሚሰጥሽ ምክር። ይክራም ጨርሻለሁ።